በጋዛ ሰማይ ላይ የታየው ጥቁር ጭስ የሰላም ምልክት ሳይሆን የሞት አብሳሪ ሆኗል። የሰማዩን ንጣት በፈንጂ አመድ ተሸፍኗል። በቅጽበት የፈረሱ ሕንፃዎችና የጠፉ ሕይወቶች የታሪክ መጀመሪያ እንጂ መጨረሻ አይደሉም። ዛሬ በጋዛ ምድር ሌላ የሐዘን ቀን ሆኖ ውሏል። ቢያንስ 28 ንጹሐን ዜጎች በአንድ ጀንበር ሕይወታቸው አጥተዋል። ይህ ቁጥር ዝም ብሎ አሃዝ አይደለም። 28 ቤተሰቦች፣ 28 ህልሞች እና 28 የወደፊት ተስፋዎች ናቸው። የእስራኤል የቦምብ ጥቃት በጋዛ ሰርጥ ላይ ያለው ስቃይ ይበልጥ አባብሶታል። ፍንዳታው ሲሰማ ምድሪቱ ተንቀጥቅጣለች። ሰዎች በሰላም ተኝተው በነበረ ሰዓት ሞት ደጃፋቸው ላይ ደርሷል። የነፍስ አድን ሰራተኞች በፍርስራሹ ውስጥ የቆሰሉ ለማውጣት እየታገሉ ነው። በእጃቸው ፍርስራሹን እየቆፈሩ በህይወት የተረፉ ሰዎች ይኖራሉ እንደሆነ ይፈልጋሉ። የሚያገኙት ግን በአብዛኛው ጊዜ አስክሬኖች ናቸው። በሆስፒታል ውስጥ ያሉ ሁኔታዎችን የሚገልጹ ቃላት የሉም። መድኃኒት የለም፣ ኤሌክትሪክ የለም፣ ግን በሺዎች የሚቆጠሩ ቁስለኞች አሉ። ዶክተሮች ያለ ማደንዘዣ የቀዶ ጥገና ለማድረግ ተገደዋል። የህፃናት ለቅሶ የሆስፒታሉ ኮሪደር ሞልቶታል። ወላጆቻቸውን ያጡ ህፃናት የት እንደሚሄዱ አያውቁም። ቤተሰቦቻቸው ወደ አመድነት ተቀይረዋል። ይህ ጥቃት የታለመው በታጣቂዎች ላይ እንደሆነ ቢነገርም ሰለባዎቹ ግን ንጹሐን ናቸው። ሴቶች፣ ህፃናትና አረጋውያን የጦርነቱ ቀዳሚ ሰለባ ሆነዋል። የጋዛ ጎዳናዎች በደም ተጥለቅልቀዋል። የዓለም ማህበረሰብ ይህን ድርጊት በዝምታ እየተመለከተ ነው። መግለጫዎች ይወጣሉ፣ ውዝግቦች ይሰማሉ፣ ግን መሬት ላይ ያለው እውነታ አይቀየርም። ቦምቦች መውረዳቸውን አላቆሙም። ሰዎች በራሳቸው ሀገር ስደተኛ ሆነዋል። የሚጠለሉበት ቦታ የለም። የሚበሉ ምግብ የለም። ረሃብና ጥም ከቦምብ ባልተናነሰ ህዝብ እየገደለ ነው። በእያንዳንዱ ሰከንድ ሌላ ጥቃት ሊሰነዘር ይችላል የሚለው ፍርሃት ሰፍኗል። የእናቶች ዋይታ ሰማይ ደርሷል። ልጆቻቸውን በነጭ ጨርቅ ጠቅልለው ወደ መቃብር የሚሸኙ አባቶች ቁጥር በዝተዋል። ይህ ግጭት መቼ እንደሚያበቃ ማንም አያውቅም። ፖለቲከኞች በጠረጴዛ ዙሪያ ሲከራከሩ፣ በጋዛ ግን ደም እየፈሰሰ ነው። የሰው ልጅ ክብር በጦርነት አቧራ ውስጥ ተቀብሯል። የነፍስ አድን ሰራተኞች ደክመዋል፣ ግን አላቆሙም። እያንዳንዱ ድንጋይ ሲያነሱ ተስፋና ፍርሃት ይፈራረቅባቸዋል። ምናልባት በህይወት ያለ ህፃን ያገኙ ይሆን ወይስ ሌላ አስክሬን? በጋዛ ውስጥ ያሉ እያንዳንዱ ቤት የራሱ የሆነ የሀዘን ታሪክ አለው። ከዓመታት በፊት በሳቅ የተሞሉ ቤቶች ዛሬ ባዶ ናቸው። ግድግዳዎች በጥይት ተበሳስተዋል። ፎቶግራፎች በአመድ ተሸፍነዋል። ይህ ጦርነት ትውልድ እያጠፋ ነው። ህፃናት ከትምህርት ይልቅ የቦምብ ድምፅን ለይተው ማወቅ ተምረዋል። የወደፊት ህልማቸው በጦርነት ጥላ ስር ወድቋል። የዓለም መሪዎች ለምን ዝም አሉ? የንጹሐን ደም ዋጋ የለውም? እያንዳንዱ የቦምብ ድፍን የሰላም ተስፋ ያርቃል። በመካከለኛው ምስራቅ ያለው ውጥረት ጣሪያ ነክቷል። ሌሎች ሀገራት ወደዚች ግጭት እንዳይገቡ ስጋት አላቸው። ነገር ግን አሁን ጉዳቱ የደረሰው በጋዛ ህዝብ ላይ ነው። መሰረተ ልማቶች ወድመዋል። ውሃ ማጣሪያዎች፣ ትምህርት ቤቶችና መስጊዶች ኢላማ ሆነዋል። መኖር የቅንጦት ሆኗል። በየቀኑ ጠዋት ከእንቅልፋቸው መነሳት ትልቅ ተአምር ሆኗል። ምክንያቱም በሌሊት የትኛውን ቤት እንደሚመታ አያውቁም። እነዚህ 28 ሰዎች ትናንት አብረውን ነበሩ። ከቤተሰቦቻቸው ጋር ራብ በልተው ሊሆን ይችላል። ዛሬ ግን የሉም። ስማቸው በሟቾች ዝርዝር ላይ ተጽፏል። የቀብር ስነ ስርዓታቸው በለቅሶና በቁጣ ታጅቧል። ሰዎች ፍትህ የት አለ እያሉ ይጮሃሉ። ነገር ግን መልስ የሚሰጣቸው የለም። ዓለም አቀፍ የሰብአዊ መብት ተሟጋቾች ሁኔታው አሳሳቢ መሆኑን እየገለጹ ነው። እርዳታ ወደ ጋዛ እንዳይገቡ መንገዶች ተዘግተዋል። የተራቡ ህፃናት ለቁራሽ እንጀራ ይሰለፋሉ። በዚያች መስመር ላይ እያሉ ግን ቦምብ ሲወስዳቸው ይችላል። ይህ ታሪክ ደጋግሞ የተነገረ ቢሆንም ጭካኔው ግን አልቀነሰም። የእስራኤል ጦር ጥቃቱን የቀጠለው የደህንነት ስጋት አለኝ በሚል ነው። ነገር ግን ለ28 ንጹሐን ሞት ምን ምክንያት ሊሰጥ ይችላል? አንዳንድ ታጣቂ ለማምጣት ሲባል መላ ቤተሰብ መጥፋት አለበት? ይህ የሞራል ጥያቄ መልስ አጥቶ ቆይቷል። በጋዛ ያሉ ሆስፒታሎች የጦር ሜዳ ይመስላሉ። ወለሉ ላይ የተኙ ቁስለተኞች ቁጥር ከሚታከሙት ይበልጣል። አምቡላንሶች ሳይቀሩ ጥቃት እየደረሰባቸው ነው። የሕክምና ባለሙያዎች ህይወታቸውን አደጋ ላይ ጥለው እየሰሩ ነው። ይህ እውነተኛ የሰው ልጅ ሰቆቃ ነው። ታሪክ ይህንን ዘመን እንዴት ያስተዋውሰዋል? ንጹሐን ሲረግፉ ዝም ያለውን ዓለም ታሪክ ይፈርዳል። በጋዛ ሰማይ ላይ የሚታየው ጭስ መቼ ይበተናል? መቼ ነው ሰዎች ያለ ፍርሃት የሚተኙት? እነዚህ ጥያቄዎች ዛሬ መልስ የላቸውም። ያለነው እጅግ አስከፊ በሆነ ታሪክ ምዕራፍ ላይ ነው። በእያንዳንዱ ቦምብ የሚሞቱ ሰዎች ብቻ አይደሉም። የሰው ልጅ ሰብአዊነት አብሮ እየሞተ ነው። የተረፉት ደግሞ በውስጣቸው የጥላቻና የቁጣ እየዘራባቸው ነው። ይህ ደግሞ ሌላ የጥፋት ውደት ይፈጥራል። ጦርነት አሸናፊ የለውም። ሁለቱም ወገኖች ዋጋ እየከፈሉ ነው። ነገር ግን የጋዛ ህዝብ እየተከፈለ ያለው ዋጋ እጅግ የላቀ ነው። መላ ከተማ ወደ ፍርስራሽነት ተቀይሯል። አንድ ቀን ሰላም እንደሚወርድ ተስፋ እያደረጉ ጥቂቶች ናቸው። አብዛኞቹ ግን ነገን ለማግኘት ብቻ ይታገላሉ። 28 ዛሬ የታየ አሳዛኝ ቁጥር ነገ ስንት
ይሆናል። በዚህ ሰዓት እንኳን ሌላ ጥቃት እየተፈጸመ ሊሆን ይችላል። ሌላ እናት ልጇን እያጣች ሊሆን ይችላል። የዓለም ሕሊና መቼ ነው የሚያበቃው? ይህ ስቃይ ሊቆም ይገባዋል። ንጹሐን የፖለቲካ ጨዋታ ሰለባ መሆን የለባቸውም። በጋዛ ምድር ፍትህ እና ሰላም የናፈቁ ሚሊዮነሮች ናቸው። እስከዚያው ግን ለቅሶ ይቀጥላል። ጭሱም ሰማዩን መጋረዱ አላቆምም። እኛ ይህንን አሳዛኝ እውነታ ለዓለም ማሰማታችንን እንቀጥላለን። ምክንያቱም የእነዚህ 28 ንጹሐን ድምፅ የማይረሳ ማድረግ የሁላችንም ግዴታ ነው። በጋዛ እየሆነ ያለው ነገር ጦርነት ብቻ አይደለም፣ የሰው ልጅ ክብር ውድቀት እንጂ። ይህንን ሁኔታ ለመለወጥ የሁላችንም ርብርብ ያስፈልጋል። ሰላም ለጋዛ፣ ሰላም ለዓለም። ነገር ግን ዛሬ በጋዛ ሰማይ ስር ያለው ሀዘን ብቻ አይደለም። ፍርስራሹ ውስጥ የቀሩ ተስፋ መቼ እንደሚለመልም ማንም አያውቅም። ዛሬ የምናየው ምስል የጥፋት ምስል ነው። ነገር ግን የተሻለ ዜና ለመስማት እንጸልያለን። እስከዚያው ግን የ28 ንጹሐን ደም ፈሶ ፍትህ ይጮሃል። ይህ ጩኸት የዓለም ጆሮ እስኪበሳ ድረስ ዝም አንልም። በጋዛ የተከሰተው ይህ አሳዛኝ ድርጊት የመጨረሻውን እንዲሆን እንመኛለን። ግን እውነታው ግን ከዚህ የራቀ ነው። አሁንም የጦር መሳሪያዎች ድምፅ በየቦታው ይሰማሉ። ሰዎች መሸሸጊያ ፍለጋ ይንከራተታሉ። መዳረሻ የሌለው ጉዞ፣ መጨረሻ የሌለው ስቃይ። ይህ ነገር የዛሬዋን ጋዛ ገጽታ። ዓለም ይህንን እያየ ዝም ማለቱ ግን ትልቅ ስቃይ ነው። ፍትህ ለሞቱት፣ ብርታት ለተረፉት። በዚህ አስከፊ ሰዓት ውስጥ የሚገኙ ወገኖች ሁሉ ድምፅ እንሆናለን። የጋዛ ስቃይ የሁላችንም ስቃይ ነው። ምክንያቱም እኛ ሁላችንም የሰው ልጆች ነን። የአንዱ ህመም የሁላችንም ህመም ሊሆን ይገባል። ይህ ቪዲዮ በጋዛ እየደረሰ ያለ ስቃይ ለጥቂት ቢሆንም ያሳያል። ነገር ግን መሬት ላይ ያለው እውነታ ከዚህ እጅግ የከፋ ነው። 28 ህይወቶች መጥፋት ማለት የ28 ዓለማት ጠፍተዋል ማለት ነው። ይህንን መቼ መርሳት የለብንም። በእያንዳንዱ ሰከንድ ለሰላም እንቁም። ጦርነት ይብቃ። ለንጹሃን መገደላቸው ይቁም። ይህ የሁላችንም የጋራ ጩኸት ሊሆን ይገባል።